እርዳሉ። ሁለተኛ ነገሥት ምዕራፍ 6 ቁጥር 26 ላይ የእስራኤል ንጉስ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታ ንጉስ ሆይ እርዳኝ ብላ ጮኸች። የት ሄዳ? ንጉስ ፍለጋ ሄደች። ትላንትና አደገኛ ነገር በመንደራቸው ተፈጥሯል። አደገኛ ረሃብ ሰማሪያ ላይ በነበረ ሰዓት ነው። ሰው አህያ ጭንቅላት እየገዛ በሚበላበት፣ የርግብ ኩስ እየገዛ በሚበላበት፣ የራቡ ጥናት፣ የድህነት የብዛት መብላት የሌለበት ከሾኮና ያልተሰነጠቀ አብልቶ እርግብን ኩስ አብልቶ የገዛ ልጆቹን ያበላበት አደገኛ ሰዓት ነው። አንደኛው ልጅ ቀቅሎ በሉና ሁለተኛው ቀን ምን አደረገ ይችላል? ሰወረችበት። ሲሰወርባት ሄደች። ትላንትና እንደዚህ ሲሆን እንደዚህ እርዳኝ ንጉሶ እርዳኝ 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 ያለች ወዴት ሄደች? ፍለጋ። ልጄን ተበልቻለሁ አሁንም ደግሞ የተቀራውን ለመብላት ብለን ደበቀች ብላ ነው ሄደችው። ፍለጋ ክፉ ሰዓት ነው። ሰማይ ካልረዳችሁ ማንም አይረዳችሁ። እንዲህ ነው አይደል? ንጉሱ እንኳን ያላት አንቺ እግዚአብሔር ያረዳሽ አለ። እኔ ከአውዱማ ወይስ ከመጥመቂያው በምን ይረዳሻለሁ? ለካ ንጉስ ሚረዳን፣ ቤተሰብ ሚረዳን። አሜን በሉስ። አሁን የነገርኳችሁ ቃል ሰው ሳይወድቅ በፊት ነው እግዚአብሔር እርዳታ ያስፈልጋል ያለው። ከወደቀ በኋላስ በጣም ነው የሚያስፈልገው። በጣም ያስፈልገዋል ለምትሉ ሰዎች ከሰማይ እርዳታ በዚህ ምሽት ይመጣል። አሜን ጩና አሜን በሉስ። ማንንም አንፈልግም፣ የሞተልን እንፈልጋለን። ስጋውን የቆረሰልን ኢየሱስን እንፈልጋለን። ከኃጢአት በቀር በነገር ሁሉ የተፈተነ ኃጢአት ብቻ አላደረገም እንጂ ኃጢአት ብቻ እንደኛ አላደረገም እንጂ ከኃጢአት በቀር ሁሉ እንደኛ የተራበ፣ እንደኛ የተጠማ፣ እንደኛ የተገፋ፣ እንደኛ የተሰደበ፣ የተነቀፈ መዓት መከራ ያየ የሚረዳን ሊቀ ካህናችን ኢየሱስ አለ። ማንንም አንፈልግም፣ ኢየሱስን እንፈልጋለን። ያግዘናል። ማንንም አባትንም አልፈልግም፣ እናትንም አልፈልግም፣ ዘመድንም አልፈልግም። ንጉስ ሰማይ እርዳታ መጽሐፍ እናገረው። አቤቱ እርዳታ ከላይ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን። ኢየሱስን የምትፈልጉ ሰዎች የሰማይ እርዳታ ዛሬ በእናንተ ላይ ጠርቻለሁ። አሜን ጩና አሜን በሉስ። ይኸውላችሁ የኔ እርዳታ የእናንተ እርዳታ ከጎረቤት አይደለም፣ ከአፍሪካ፣ ከአውሮፓ፣ ከካናዳ፣ ከቤተሰብ አይደለም። የኔና የልጆቼ የኔና የእናንተ እርዳታ ከሚወዳችሁ ጌታ ከፈለጋችሁት ከኢየሱስ ይፈልቅላችኋል። ቶሎ ቶሎ ልበል። ከፍ አድርጉ። በዚህ ሰዓት በሉ፣ ጮክ በሉ። በዚህ ሰዓት ያንተ እርዳታ እጅግ አስፈልጎኝ አንተን ፈልጌ መጥቻለሁ። እጆቻችሁ እንዳነሳችሁ ከሱ ዛሬ ይዛችሁ የምትሄዱ ስጦታ እርዳታ ከሊቀ ካህናችሁ ከሞተላችሁ ከሚራራላችሁ ኤሎሄ ኤሎሄ ካለላችሁ ተጠማው ካላችሁ ከኢየሱስ እርዳታ ይፈልቅላችኋል። ጩና አሜን በሉስ። እርዳኝ ብላችሁ የመጣችሁ ሰዎች በደመናት በታላቅነት የሚሄድ አባታችሁ ልረዳችሁ የያዕቆብ አምላክ እንዲህ በላቸው ብሎኛል። እረዳችኋል፣ አግዛችኋል። እግዚአብሔር ይረዳኛል ብሉስ። ይሄ የተጻፈ እውነት ነው። እግዚአብሔር ይረዳኛል። ሰው ምን ያደርገኛል? ማቴዎስ ወንጌል ላይ በጣም ልቤን የነካ ቃል እናንብበው። ምዕራፍ 15 ቁጥር 25 ላይ ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። አንዲት ሴት ከካናናውያን ሴት ከዚያ አካባቢ
በመውጣት ወደ ኢየሱስ ወጥታ ጌታ ሆይ የዳዊት ልጅ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርቦ እየተከታተለችን ትጮህብናለችና ብታሰናብታትስ ብሎ ጠየቁት። እርሱ የተላከሁት ከእስራኤል ቤት ከሆነው ለጠፉት በጎች ነው እንጂ ለጠፉት በጎች ነው አለ። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለችው። እርሱም መልሶ የልጆቹን እንጀራ ወስዶ ለውሾች መወርወር አይገባም አላት። አዎን ጌታ ሆይ ውሾችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚህ ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ የፈለግሽው ይሁንልሽ፣ ልጇም ከዚያ ሰዓት ጀምሮ ተፈወሰች።